ሰላም እንዴት ናችሁ? እንዴት ቆያችሁ? በዛሬ ቪዲዮ የሎሚ ኬክ አሰራር እናያለን። ኬካችንን ያው በምንፈልገው ፍሌቨር እና ጣዕም አድርገን መስራት እንችላለን። ከነዛ መካከል አንዱ የሎሚ ነው። በዛሬ ቪዲዮ እሱ እናያለን። ተከታተሉኝ። እዚህ ጋር ስኳር አለኝ። መጠኑን ሀሳብ መስጫው ላይ ጽፍላችኋለሁ። ስኳር፣ ቤኪንግ ፓውደር፣ ጨው፣ እንቁላል፣ የሎሚ ቆዳው፣ እንደዚሁም የሎሚ ጭማቂ፣ የገበታ ቅቤ፣ ወተት እና ቫኒላ ናቸው። ዱቄት፣ ዱቄትና ቤኪንግ ፓውደር እንደዚሁም ጨው አቀላቅዬ እነፋዋለሁ። እዚህ ጋር ያለውን ስኳር ከሎሚ ቆዳ ጋራ በደንብ የሎሚ ኬክ ጣዕሙ እንዲወጣልኝ በደንብ አሸዋለሁኝ። የሎሚ ቆዳው እርጥበት ከስኳር ጋር በደንብ እስከሚዋሃድ ድረስ በደንብ አሸዋለሁ። ሶስት ሎሚ የተጠቀምኩትኝ 3 የሎሚ ቆዳ ማለት ነው። በጣም ነው ደስ የሚለው ሽታው። የገበታ ቅቤ እንደዚሁም ቫኒላ ጨምረን በሚክሰር ካለን በሱ እናቀላቅሏለን። ከሌለን ቤት ውስጥ ባለን ነገር በሚቀላቅልን ነገር እናዋህደዋለን። እንቁላሎቹን አራቱን እንቁላል በአንድ ጊዜ አይደለም የምንጨምረው። አንዱ ከተዋሃደልን በኋላ አንዱን እያደረግን አራቱን በተመሳሳይ ሁኔታ እየመታን እያቀላቀለን እንጨምራለን። የሎሚ ጭማቂ አንድ የሾርባ ማንኪያ ጨምርበታለሁ። እንደዚሁም ቅድም ነፍቼ ያዘጋጀሁትን ዱቄት እንደዚሁም ወተት እያደረኩኝ እንቀላቅላለን በደንብ። ከወተቱም ከዱቄቱም እያደረግን ነው የምንጨምረው። ሁሉንም በአንድ አንጨምርም። ያስገባነው ሲቀላቀል መልሰን ደግሞ እየጨመርን እናቀላቅለዋለን። በስፓቱላ በደንብ ጠራርገን ውስጡ ያልተቀላቀለ ዱቄት እንዳይኖር በደንብ እናየዋለን።
በዚህ ሁኔታ ካዘጋጀነው በኋላ ወደ መጋገሪያ ትሪያችን እንገለብጣለን። ኦቭኑን ይህንን እስከምንሰራ ድረስ ለኩሰን እያሞቅነው ነው መቆየት ያለብን። እንደዚህ ጨምረን ወደ ኦቭናችን ውስጥ እንከታለን። በቤታችን ያለው ሙቀት እንደየኦቭናችንም ሊለያይ ስለሚችል እያያችሁ ታበስላላችሁ። እኔ በ180 ዲግሪ ለ25 ደቂቃ ነው ያበሰልኩት። እሱ እስከሚበስልልኝ እዚህ ጋር ማባያ ሰራለሁኝ። የተፈጨ ስኳር አለኝ፣ ወተት እና እንደዚሁም የሎሚ ጭማቂ ጨምሬ አቀላቅላለሁ። አንድ የሎሚ ጭማቂ ጨምርበታለሁ። ኬኩ ይህን ይመስላል። በጣም ነው የሚያምረው። ኬካችን ከበሰለ በኋላ ወዲያው ማውጣት የለብንም። ለሁለት ሰዓት አሁን ይሄንን ለሁለት ሰዓት ያክል ትቼዋለሁኝ። በደንብ መቀዝቀዝ አለበት ከትሪው ላይ ሳይቆራረስ እንዲወጣልን መቸኮል የለብንም ማለት ነው። ገለብጠዋለሁኝ። በጣም ቆንጆ ሆኖ ነው የበሰለልኝ። የምታዩትን ይመስላል የሎሚ ኬክ። እንግዲህ የሎሚ ኬክ አሰራር ይሄንን ይመስላል። እንደኔ ከኔ የተሻለ አሰራር የምታውቁ ሼር እንድታረጉኝ ጠይቃችኋለሁ። በዚህ አጋጣሚ ሰብስክራይብ ያላረጋችሁኝ ወዳጆቼ ሰብስክራይብ እንድታረጉ እንድታበረታቱኝ ጠይቃለሁኝ። እስካሁን አብራችሁኝ ስለቆያችሁ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም እመኝላችኋለሁ። በጣም አመሰግናለሁ። መልካም ጊዜ